መገጣጠሚያ አካባቢ ላይ የሚደርሱ ጉዳቶች የማምጣት ትልቁ ሪስክ ይዛሉ። ወንድሟ እያለ በሽጉጥ ተኩሶ ቤቱ ላይ እኮ አለ እንትኑ ላይ ግርግዳው መስታወት ላይ ነው። ታናሽ ወንድሟ ቀነኒ አዱኛ ባትሞት ኖሮ ከኢስት አፍሪካው የኮካኮላ ካምፓኒ ጋር በሚሊዮን ብሮች የምታገኝበትን ውል ተፈራርማ እኔ ጋር በሚስጥር አስቀምጣ ነበር። የቀነኒ ወንድም በተሰበረ ልብ ፍትህ ለእህቴ ሲል ይጠይቃል። እናትና አባቴ እሷን ካጡ በኋላ ያሉበትን ሁኔታ መመልከት በራሱ ሌላ ህመም ነው። ሁላችሁም በእኛ ቦታ ሆናችሁ ለእህት ለቤተሰቦቻችሁም ብላችሁ ነገ ምን እንደሚፈጠርባችሁ ስለማታውቁ መልእክቴን ስሙልኝና ለእናትና አባቴ ቀን በቀን ስለሚፈሰው እንባ ብላችሁ ፍረዱኝ። እኔ ወንድሟ ነኝ። ከእኔ ጋር ብዙ ሚስጥሮችንም ታካፍለኛለች። ነገር ግን የፈለገ ነገር ቢፈጠር በህይወቷ ጣጣን ይዞ ይመጣል ብዬ አላሰብኩም። እህቴን በፍጹም እንዲህ ባለ ሁኔታም አጣታለሁ የሚል ጥርጣሬም አልነበረኝም። የኛ ቤት አሁን ብዙ ነገሮችን ከቀነኒ ጋር አብሮ ቀብሮታል። እሷን ያጣን ቀን ብዙ ነገሮችንም አጥተናል። ቤተሰቦቼን መመልከትም እየፈራሁ ነው። እባካችሁ የሀገሬ ልጆች በሀገር ቤትም ከሀገር ውጭም ያላችሁ ይህንን የቀነኒን ሚስጥራዊ እውነት ስሙልኝና እናንተው ፍረዱኝ። ቢያንስ ነፍሳችን ስለ ልጃችን አሟሟትም መልስ ታግኝ ሲል በተሰበረ ልብ የቀነኒ አንዱኛ ወንድም ስለ ታናሽ እህቱ አሟሟት በራሱ አንደበት ለሁላችንም መልእክት አስተላልፏል። ከቀነኒ አሟሟት ጋር ከኢስት አፍሪካ የኮካኮላ ካምፓኒ ጋር ቀነኒ የተፈራረመችው በሚሊዮን የምታገኝበት ውልስ ምን አገናኘው? የወንድሟን ልብ ሰባሪ ሊደመጥ የተገባን መልእክት ወደ እናንተ እናደርሳለን። በሌላ በኩል ከጮሽ እንደ እናትሽ ነው ቆራርጬ የምገድልሽ ብሎ በጨቅላ ልጁ ፊት ሚስቱን በጭካኔ ደም ስሮቿን ቆራርጦ የገደለው ባለም ዜና ከተሰማ በኋላ ሀገራችን ኢትዮጵያ ወዴት እያመራች ነው ያስባለና የሰሙትን ሁሉ ያስደነገጠ ሆኗል። በዚህ ጉዳይ ደብረ ዘይት እያነባች ነው። የሟች እናትም የልጃቸውን በግፍ በባሏ መገደል ዜናን ከሰሙ በኋላ አልቻሉም። እጅግ ያሳዝናል። ይህንን የአረመኔያዊነት ጥግ የታየበት ከደብረ ዘይት ስለተሰማው አሳዛኝ መረጃ ሙሉ ዝርዝር ጉዳዩን ወደ እናንተ እናደርሳለን። ሰላም ጤና ይስጥልን ውድ የእውነት ቲዩብ ቤተሰቦች፣ ፈጣሪ ከሚሰማው አስደንጋጭ ዜና ሁሉ ይሰውራችሁ እያለን በመግቢያው ላይ ያስደመጥናችሁን መረጃዎች አከታትለን ወደ እናንተ እናደርሳለን። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንዲሆኑ እየጋበዝን ወደ መረጃዎቹ ተሻገርን። አብራችሁን ቆዩ። ሌላ ያደጋ ጊዜ ተጠሪ ማን ነው ተብሎ ይመዘገባል አይደል? አንድ ሰው ያደጋ ጊዜ ተጠሪው እኔ እኮ አንዱ ዓለም ራይድ ከፈለገ ስልካችን መጣራ ስለሚችል ማለት ነው። ራይድ ከፈለገ ሌላ ሰው ተደውሎ እሱ የሚንቀሳቀስበት ራይድን እንትን አያረግለትም፣ ኦርደር አያረግለትም። ቀነኒ የጋደውላ አንዱ ዛሬ መኪናው እንደዚህ እንደሰለሆነበት ያንተን ልጆች ላክለት ራይድ ብላኝ ልኬ እኔ ምልክለትን ራይድ የሚያምን ልጅ ነው እሱ ራሱ ማለት ነው። እሷ የሆነ ቦታ ስትሄድ መሄድ የምፈልግበት ቦታ ራይድ እኔ ነኝ ኦርደር አድርጌ እኔ ባዘዝኩላት ራይድ ነው የምትሄደው አይደለም። አሁን ትላንትና የተነገረው ማናጀር የሚለፈልፈው ማናጀር ሳይሆን የኔ ጀስት እኔ አደጋ ደረሰ አይደለ? እኔ የእሷ አደጋ ተጠሪ ነኝ። ለምንድነው ለእኔ ያልተነገረኝ? ይሄ ነው አሁን አንዱ እኮ መመለስ ያለበት። እኔ ብደርስ ኖሮ አሁን ወይንም ደግሞ ለእህቷ ብደርስ ኖሮ ይሄ አሁን የምናወራው ነገር ሁላ አይኖርም። ለምን ልንደበቅ ቻልን? ይሄን ለራሳችሁ መልሱታ። አሁን እኮ ሌላ ነገር አለ። ስለዚህ ከተደበቅም በኋላ እነሱ እዛ ጋር ያለ እኔ ማምነው መቼም ማልፈራው ማንም ፊት ቆሜ የምናገረው ለኔ ያልተነገረኝ ለማ ቶሎ ፎቶ ይናደር ወይንም ደግሞ ይሰማዋል ስለዚህ ምናምን ተብሎ ሳይሆን አሻራ ለማጥፋት ነው ብዬ ነው ማምነው። ኢንሾርት ገባችኋል? ስለዚህ አንደኛ እዛ ጋር ወርቅኛ መጠራት ነበረብን፣ አልተጠራንም። ሁለተኛ ቤቱ ታሽጎ ምርመራ አልተካሄደበትም። አይደለም ታሽጎ ምርመራ ሊካሄድበት የኔ ሲስተር ቀድማ ስትደርስ እዛ አካባቢ ቤቱ መውጫና መውረጃው እየታጠበ ነበር። በሰራተኛዋና በወንድምየው እንግዲህ ማለት አሁን ብዙ ነገሮች ውስጣችን ጥያቄ እየጫሩ የሚሄዱ ስላሉ ጭምር ነው የምነግራችሁ። እና ለማንኛውም ይሄ አሁን እዚህ ጋር ያለው ለፖሊስ የምንተው ለፖሊስ ትተን ልጅቷ ከዛ ከወደቀች መፈንዳት አለባት። ጭንቅላቷ የተለያየ ጉዳት ሊደርስባት ይችላል፣ ብዙ ነገር። ያን ነገር ግን ስላላየው
አላመንኩም። ተግባባናል። አንተም ብትሆን እንደዚህ አይነት አደጋ ሲደርስ ቤት ውስጥ ከደረሰ አይደለም ውጪ ቤት ውስጥ እንኳን ከደረሰ ፖሊስ ጠርተህ ኑና ይሉኝ ነው የምትለው እንጂ ነክተህ ነገ እስር ቤት የምገባበት ምክንያት አለ እንዴ? ልክ ነው ያለው። አይ ዞሮ አትሊስት ይሄ የፖሊስና የሆስፒታል ነገር ፓራሌል መሄድ አለበት ቢያንስ ማለት ነው። በጣም ያማል። በጣም ነው የሚያማው። ይታወቃል። ይቀናል። ጥናት አለ፣ ይናገራል፣ ይመታታል። ወንድሟ እያለ በሽጉጥ ተኩሶ ቤቱ ላይ እኮ አለ እንትኑ ላይ ግርግዳው መስታወት ላይ ታናሽ ወንድሟ ስለሌላ ኮሜንት አይደለም ያቀረበችልኝ የነገረችኝ ምንድን ነው ነገ እንትን የመኪና ፍቃድ ማውጣት ትችላለህ ወይ ያለችኝ። ለማን ነው አንቺ ለምን ነው እስካሁን ያልተኛሽው? በዚህ ሰዓት እንደሚቀም ሰው በሌሊት የምትደውይ የመኪና ፍቃድ ለማን ነው? ለአንቺ ከሆነ አውጣልሻለሁ፣ ለሰው ከሆነ ግን አልኳት እያሾፍኩባት ገንዘብ ትከፍያለሽ ስላት አይ ለአንዱ ነው አንዱ አለ እየሰማህ ነው አለችኝ። ስለዚህ በቃ ተኝና ጧት ደውልኝ ሄደን እናወጣለን። የመኪና ፍቃድ ስል መንጃ ፍቃድ አይደለም መኪና ለማስገባት ነው። ኢምፖርት ለንግድ ማለት ነው። የንግድ መኪናዎችን ለማስገባት እቺ ልጅ ከኦልሞስት ፌብሩዋሪ 20 እንደ ኢትዮጵያ የኢስት አፍሪካ ኮካኮላ ካምፓኒ ለሷ ዲስትሪቢዩተርና ኢትዮጵያ የሚመጣውን በሷ ስም እንዲሸጥ እውቅና ተሰጥቷት ያንን ውል ለምሳሌ ኔጋ አለ በስራ ዙሪያ ማለት ነው። ሌላ ትላልቅ ስራ ለመስራት ባለ 5 ኮከብ ፎቅ ለመስራት የተሰጣቸው መሬት አለ። እዛ ላይ ስንወያይ ነበረ። የተገዛ ሌላ እንደዚህ ትላልቅ ሐሳብ ያላትና ራሷን ለመግደል አይደለም ራሷን ለመጣል አይደለም እንደዛ አይነት ሐሳብ ያለውን ሰው እንኳን ካለ የምትመክርልኝ ነች። በረኪና ልጠጣ አታደርገውም። ምን አታ ነው እንጂ በረኪና ልጠጣ ሃይ ዓለም እንዴት እየኖረ እንዳለ ባይዘው አንዳንድ ጊዜ አንድ ነገር ላንሳላችሁ። እናንተ ቆይ እስቲ አንዳንድ ሶሻል ሚዲያ ላይ ያለ ሰው እንዴት እንደሚያስብ ይገርመኛል። እስቲ አሁን ወጣ በሉና ዙሪያችሁን እዩት እስቲ። ስንት ሰው ነው በረንዳ ላይ እያደረ ያለው? ስንት ሰው ነው እየለመነ እየኖረ ያለው በቀን? ያ ሰው ለምንድን ነው ራሱን ከፎቅ የማይፈጠፍጥና ራሱን የማይገለም እንዴ? ለምን በተለያየ ዳይሜንሽን አታዩትም? እንኳን እሷ እንደፈለጋ መኖር የምችል ብዙ የቢዝነስ ስራዎች በእጇ ያለ ብዙ ስራ እየሰራች ሄዳ ፎቶ ተነስታ ብር ማግኘት የምችል ልጅ ወይ ከአንዱ ዓለም ጋር ተጣልታ ራሷን ትገላለች ብላችሁ ካሰባችሁ በጣም ሳስታችኋል። ስተትም ነው ይሄ። ኖርማሊ ፌክ ነው። በቃ አላዋ ላይ የተካሄደ ነገር አለ። የተካሄደው ነገር ይውጣልን ነው እንጂ ያን ያለ ነው። ራሷን እንደዚህ በረኪና ለምን አታ ነው በረኪና የምትጣው? እሱ ራሱ በረኪና አልጠጣም። ይሄ የሚያወራው አካል ራሱ በእሷ ስም እየነገደ የሚበላው ማለት ነው። ገባችሁ አይደል? እሷ ስንትና ስንት ሺህ ስራ በእጇ ያለ ልጅ እንዴት ነው በረኪና የምትጠጣው? እንዴት ነው ከፎቅ ላይ የምትፈጠፈጠው? ራሷን ከጮሽ እንደሷ ነው የምቆራርጥሽ። በልጇ ፊት ለተገደለችው ሊዲያ ድምፅ እንሁን። ሊዲያ አንበርብር ትባላለች። ነዋሪነቷ በቢሾፍቱ ደብረዘይት ሲሆን የጋፋት ኢንጂነሪንግ ሰራተኛ ነች። ከባለቤቷ አንተነህ ጋር በዚያው መስሪያ ቤት ውስጥ ለ18 ዓመት በጋራ አገልግለዋል። በትዳርም የ13 ዓመት ልጅ አፍርተዋል። ከዓመታት በፊት ባለቤቷ ከስራ በመባረሩ የቤተሰብ የማስተዳደር ኃላፊነት በሊዲያ ላይ ይወድቃል። በዚህ ሁሉ የስራ ጫና ለቤቷ ደፋ ቀና የምትለው ሚስቱን የልጁን እናት የ13 ዓመቱ ልጅ ፊት ለፊት ቆራርጦ ገድሏታል። እሁድ የካቲት 30 ከምሽቱ 3 ሰዓት ላይ ልጁን በማስፈራራት ከጮሽ እንደሷ ነው የምቆራርጥሽ በማለት አረመናዊ የሆነ ወንጀል ፈጽሟል። እናት አባቷን በጨቅላነቷ የተነጠቀችው ሟች ሊዲያ በእናት እጅ ያደገች ሲሆን ልጅነቷን ብዙ ህይወት ውጣ ውረድ ያሳለፈች ነበረች። ገዳዩን በቁጥጥር ስር ውሏል። እንደተለመደው ፍትህ በገዳይ እጅ እንዳይወድቅ ወዳጅ ጓደኞቿ እየተማጸኑ ነው። በጣም ያሳዝናል። ይህ መልዕክት ሁሉም ጋር እንዲደርስ ይህ ቪዲዮ ባካችሁ ኮፒ ሊንክ፣ ሼር እያደረጋችሁ ኮሜንት እያደረጋችሁ ብዙ ሰው ጋር እንዲደርስ ብዙ ሰው ድምፅ እንዲሆናት አድርጉ።